በዛሬው ዕለት ቲክቶከሮችና የማህበራዊ ሚዲያ አንቂዎች ከአዲስ አበባ ሰላምና ጸጥታ ቢሮ ጋር መወያየታቸውን ቢሮ አስታውቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብን ስነ ምግባር በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የሆነ ውይይት አድርጓል። በውይይታቸውም የቢሮ ኃላፊ የሆኑት ክብርት ወይዘሮ ሊዲያ ግርማ እንዳሉት ሚዲያ አራተኛው መንግስት እንደመሆኑ መጠን አግባብነት የሌላቸውን ጉዳይ በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባም አሳስበዋል። ክብርት ሊዲያ አክለውም የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የእኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የሀገር ግንባታ ላይ አብሮ መስራት አስፈላጊ እንደሆነም አስገንዝበዋል። በመድረኩ ላይ የተሳተፉ የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት እንዲሁም በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ ዝግጁ መሆናቸውን ገልጸዋል።